እነዚህ 7 የስልክ መልእክቶች ሴት ካንተ ፍቅር እንዲይዛት ያደርጋሉ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ዛሬ አንድ ነገር አይቼ አንቺን አስታወሰኝ። ይህ መልእክት ቀላል ቢመስልም በሴት ልጅ ልብ ላይ ግን በጣም ትልቅ የሆነ ትርጉም አለው። ምክንያቱም አንድ ሰው በየቀኑ ሴቷን አስቦ መልእክት ሲልክ እሷ ራሷ እኔ በእርሷ አእምሮ ውስጥ አለሁ ብላ በደስታ እንድታሳልፍ ያደርጋታል። ይህ ስሜት ለሴት ልጅ በጣም አስፈላጊ ነው። ምክንያቱም ሴቶች ከሚወዳቸው ሰው የሚፈልጉት አንዱ ነገር በእርሷ አእምሮ ውስጥ ዋና ሐሳብ ሆኖ መቀመጥን ነው። ብዙ ጊዜ ወንዶች እወድሻለሁ ወይም ናፍቀሽኛል ብለው መልእክት ይልካሉ። ነገር ግን ዛሬ አንድ ነገር አይቼ አንቺን አስታወሰኝ የሚለው መልእክት የተለየ ነው። ይህ መልእክት ለሷ በሕይወት ውስጥ ተጽዕኖ እንዳላት የሚያሳያትና የሚነግራት ነው። ማለትም አንድ ነገር ስታይ ወይም አንድ ሁኔታ ሲከሰት በአእምሮ ውስጥ የመጀመሪያው የሚመጣው ሰው እሷ መሆኗን ያመለክታል። ጠዋት ማለዳ ላይ እንዲህ ብትላት ቀኑን ስላንተ እንድታስብ ያደርጋታል። ዛሬ በጠዋቱ ከቤቴ ወጥቼ እየሄድኩ በጣም የሚያምር ፀሐይ መውጫ አየሁ። በፀሐይዋ ውበት እየተገረምኩ ትዝ ያልሽኝ ግን አንቺ ነሽ። ምክንያቱም አንቺም ልክ እንዲሁ በልቤ ውስጥ በውበት የተቀመጥሽ ሴት ነሽ። አንቺ ልቤ ውስጥ የምታበሪ ፀሐይ ነሽ ስትላት ነገሩ ፈገግ ቢያስብልም አጋጣሚዎቹ ሁሉ እሷን እንደሚያስታውሱ ማወቋ የበለጠ እሷም እንድታስብ ያደርጋል። ወይ ደግሞ እኩለ ቀኑ ላይ ደውለህላት ዛሬ አንዲት ሴት ሰዎችን ስታግዝ አየሁ፣ ወዲያውኑ ነገሩ አንቺን አስታወሰኝ። ምክንያቱም አንቺ ለሰዎች ያለሽ የፍቅር ልብና ርህራሄን አስታወሰኝ። አንቺ በጣም መልካም ሴት ነሽ። ከዚህም የተነሳ መልካም ሰዎች አንቺን ያስታውሱኛል ብትላት ይሄ መካከላችሁ ርቀት እንዳይኖር ያደርጋል። ይህ እንኳን ባይሆን ማታ ላይ ደግሞ ደውለ ዛሬ አንድ ቀልድ ሰምቼ እየሳቅኩ ነበር የዋልኩት፣ አንቺ ብትኖሪ ደግሞ አብረን እንዴት እንደምንስቅ አሰብኩ። እናም ወዲያው ፈገግታሽ ትዝ አለኝ። ያው ታውቂ የለ ሳቅሽን እንደኔ የሚወድ የለም። እነዚህ ፈገግታ አዘል ቀላል መልእክቶች የበለጠ እንድትቀራረቡና እሷም ስላንተ እንድታስብ ያደርጋታል። ነገር ግን ይህ አልፎ አልፎ እንጂ በየቀኑ ማድረግ ያለብህ ነገር አይደለም። በሳይኮሎጂ አንድ ሰው በሌላ ሰው አእምሮና ሐሳብ ውስጥ እንዳለ ሲያውቅ ወደዚያ ሰው የመሳብና የስሜት ቅርበት እንዳለው ያሳያል። ስለዚህ ይህ አይነት መልእክት በግንኙነት ውስጥ ቀላል ቢመስልም ልብን ግን የሚያቀራርብ ነው። ሁለተኛ፣ እውነቱን ልንገርሽ፣ ከአንቺ ጋር መነጋገር የቀኔ ምርጥ ክፍል ነው። አንድ ሰው በየቀኑ በብዙ ስራዎችና በብዙ ሰዎች መካከል ሲያሳልፍ በመጨረሻም ከአንቺ ጋር መነጋገር ነው የቀኔ ትልቁ ስኬት ብሎ ሲናገር እሷ ራሷ በሕይወት ውስጥ ትልቅ ዋጋ ያላት ሴት እንደሆነች እንዲሰማት ያደርጋል። ይህ መልእክት የሚያሳየው አንድን ነገር ነው። እሷ ከሌሎች ነገሮችና ሰዎች ሁሉ በላይ በቀን ላይ የምትጨምረው ደስታ የተለየ መሆኑን ነው። አንዳንድ ጊዜ ቀኑን ሙሉ ስራ ያደክማል፣ ብዙ ጭንቀት ይኖራል። ነገር ግን ከሷ ጋር ጥቂት ደቂቃ ብቻ በመነጋገር እንደምትረጋጋና እንደምትደሰት ታሳያታለህ። ይህ ለሴት ልጅ በጣም ማራኪ የሆነ ስሜት ነው። ምክንያቱም እሷ ለአንተ መጽናኛና የደስታ ምንጭ እንደሆነች እያሳያት ነው። ቀኑን ሙሉ ብዙ ነገሮች ይከሰታሉ። ሰዎችን አገኛለሁ፣ ስራ እሰራለሁ፣ ግን በመጨረሻ የምጠብቀው አንድ ነገር ብቻ ነው። እርሱም ከአንቺ ጋር መነጋገር ነው። የቀኑን ምርጥ ድምፅ ሰምቼ የምተኛ እድለኛ ሰው ነኝ ብለህ በፈገግታ አስፈላጊነቷን ትነግራታለህ። ይህ ሐሳብ ከሳይኮሎጂ አንፃር ሰዎች ለሌላ ሰው የደስታ ምንጭ ነኝ ብለው ሲያስቡ ወደዚያ ሰው የመቅረብ ስሜታቸው ይጨምራል። ስለዚህ ይህ አይነት መልእክት ሴት ልጅ ከአንተ ጋር መነጋገሯ እንዳይቋረጥና በጉጉት የሚጠበቅ ነገር እንዲሆን ያደርጋል። እነዚህ መልእክቶች ግን ፈገግታ አዘል ቢሆኑም እውነተኛ ስሜትን የሚገልጹ መሆን አለባቸው። ቀልድ መሆን የለባቸውም። ደግሞም በጥሩ ስሜት ውስጥ ሆነ ስትሆን ነው መላክ ያለብህ። ምክንያቱም እውነተኛ ቃል ከእውነተኛ ስሜት ጋር ሲሆን የሰዎችን ልብ ያሸንፋልና። ሶስተኛ፣ አንዳንድ ጊዜ ሳስብሽ ያለ ምክንያት እስቃለሁ። አንዳንድ ጊዜ በሥራ መካከል ትንሽ ረፍት ስወስድ ድንገት አንቺን አስታውሳለሁ። ከዚያም ያለ ምክንያት ፈገግ እላለሁ። ሰዎችም ምን እንደሚያስቀኝ ሲጠይቁኝ ለእነርሱ ብዙ ምክንያት ልነግራቸው እችላለሁ። እውነቱ ግን አንድ ብቻ ነው። የፈገግታዬ ምክንያት አንቺ ነሽ። ይህ ንግግር ስለ ቀልድ አይደለም፣ ይልቅስ ስለ ትልቁም ነገር ነው። አንድ ሰው ሌላን ሰው ሲያስብ በድንገት ፈገግ ማለቱ ያ ሰው በሌላኛው ሰው ልብ ውስጥ ትልቅ ደስታ እንደሚፈጥር ያመለክታል። አንድ ሰው ትዝ ሲላችሁ የሚሰማችሁ ስሜት ሐዘንና ጭንቀት ሳይሆን ፈገግታና ደስታ ከሆነ በእርግጥ ይህ ሰው በሕይወታችሁ ውስጥ የተለየ ሰው ነው ማለት ነው። ቀኑ ምንም ያህል በሥራና በሐሳብ ቢሞላም ውጥረት ውስጥ ብትሆንም ነገር ግን እርሷን በምታስታውስበት አጋጣሚ የሚሰማ ስሜት የደስታ ስሜት እንደሆነ ስትነግራት እርሷ ዘንድ ትልቅ የሆነ ለውጥን ያመጣል። ይህ ሰው እኮ በእኔ ምክንያት ደስተኛ ነው ብላ ስለምታስብ ደግሞም ይህ ስሜት ከውስጥ እንዲጠፋ ስለማትፈልግ ሁሌም ደስተኛ ልታደርግ የቻለችውን ሁሉ ታደርጋለች። አንተን ማሳዘንም አትፈልግም። ይህ ደግሞ በሁለታችሁም መካከል ያለውን ግንኙነት ያጠናክራል። ይህን ሐሳብ በሳይኮሎጂ እይታ ስናየው አንድ ሰው ሌላን ሰው ሲያስብና ደስ ሲለው አእምሮ ውስጥ የደስታ ስሜትን የሚያመጡ ኬሚካሎች ይፈጠራሉ።
ስለዚህ አንድ ሰው አንቺን ሳስብ እስቃለሁ ሲል ያ ሰው በሕይወቱ ውስጥ የደስታ ምንጭ መሆኑን ያሳያል። ይህ ለሴት ልጅ ልብ የሚነካ ነገር ነው። አራተኛ ከአንቺ ጋር የሚኖሩ ሰዎች እድለኞች ናቸው። ከአንቺ ጋር የሚኖሩ ሰዎች እድለኞች ናቸው። ምክንያቱም አንቺ በምትናገሪው ቃል እንኳን ሰውን ደስ ማሰኘት ትችላለሽ። ሰዎችን በአንቺ አቅራቢያ ሲሆኑ በቀላሉ ይደሰታሉ። በሕይወቱ ውስጥ እንደዚህ አይነት ሰው ያለው ሰው እድለኛ ሰው ነው። ይህ አባባል የሴቷን ዋጋ ከፍ ያደርጋል፣ ምን ያህል አስፈላጊ እንደሆነችም ያሳያል። አብሯት የሚኖሩትን ሰዎች በአብሮነቷና በቃሎቿ በቀላሉ ማስደሰት የምትችል ደስተኛ ሰው መሆኗን ያሳያል። ደግሞ እኔም አብሬሽ የመኖር ህልም አለኝ፣ ከአንቺ ጋር ደስተኛ እንደመሆን እርግጠኛ ነኝ የሚል መልእክት ያስተላልፋል። ተወዳጅና ለሰዎች የደስታ ምክንያት እንዲሁም ምቾት መሆኗን ያሳያል። ሰው ሁሉ የኔ በሆነች ብሎ የሚመኛት ተስማሚ ሴት መሆኗን የሚያመላክት ንግግር ነው። አምስተኛ የረዥም ጊዜ እቅዴ ነሽ። አንድ እውነት ልንገርሽ፣ አንቺን ስመለከት የአሁኑን ጊዜ ብቻ አልመለከትም። የወደፊት ህይወቴን ሳስብ አንቺ በውስጡ እንዳለሽ አምናለሁ። ምክንያቱም አንቺ በህይወቴ ውስጥ ጊዜያዊ ሳትሆኚ የረዥም ጊዜ እቅዴ ነሽ። አንድ ሰው የህልሙን ሰው ሲያገኝ እውነተኛ ደስታ ይሰማዋል። እኔም አንቺን ስላገኘው እንዲሁ ይሰማኛል። የረዥም ጊዜ እቅዴ ነሽ የሚለው ቃል አብዛኛውን ጊዜ ሰዎች በፍቅር ግንኙነት ውስጥ የአሁኑን ጊዜ ብቻ ያስባሉ። ግን አንድ ወንድ ሴትን አንቺ የረዥም ጊዜ እቅዴ ነሽ ሲል ሴት ልጅ በልቧ ውስጥ የተለየ ደህንነትና እምነት ይሰማታል። የእሷ የዕድሜ ልክ ፕሮግራም፣ የወደፊት ህይወት፣ የህልምና የእቅድ አካል መሆኗን ያሳያል። ይህ አባባል በጊዜያዊ ነገር የሚፈልጓት ሰዎችን ከህይወቷ እንድታስወጣና ሙሉ ትኩረቷን አንተ ላይና ወደፊት ካንተ ጋር በሚኖራት ህይወት ላይ እንድታደርግ ያደርጋታል፣ ያረጋጋታል፣ እንዳትንቀለቀል ያደርጋታል፣ እምነቷንም አንተ ላይ እንድትጥል ያደርጋታል። ለዕድሜዋና ለሴትነቷ ትልቅ ዋጋን እንዳገኘች እንዲሰማት ያደርጋል። ስድስተኛ ከአንቺ ጋር የሚሳካልኝ ይመስለኛል። አንዳንድ ጊዜ ስንነጋገር አንድ ነገር ይሰማኛል፣ ከአንቺ ጋር የሚሳካልኝ ይመስለኛል። ምክንያቱም አንቺ ሰውን የሚያበረታታ እምነት የሚሰጥና ህይወትን በአዎንታዊ መንገድ የሚመራ አመለካከት ያለሽ ሰው ነሽ። ከአንቺ ጋር ስኖር እኔም የተሻለ ሰው እንደመሆን ይሰማኛል። ለዚህ ነው ከአንቺ ጋር ብዙ ነገር ሊሳካልኝ ይችላል ብዬ የማምነው። ይህ መልእክት አንቺ በህይወቴ ውስጥ አዎንታዊ ተጽዕኖ ያለሽ ሰው ነሽ። ከአንቺ ጋር ሆኜ በጣም ብዙ የተሻሉ ነገሮችን አግኝቻለሁ። አንቺ የኔ እድል ነሽ። ምርጫ ላይ ጎበዝ መሆንን ያስተዋልኩት አንቺን በመምረጤ ነው። ሴት ልጅ እንዲህ ያለ ነገር ካንተ ስትሰማ ይህ ሰው እኔን እንደ ደጋፊና እንደ አጋር ያየኛል በማለት በሰጣት ግምት ልክ ለመኖር ትዘጋጃለች። ራሷን የተሻለ ለማድረግ ሁሌም ትጣጣራለች። ምናልባት በዚህ ልክ ቦታ የሰጣትና ያከበራት እንደሌለ ስለሚገባትም አንተን ማጣት አትፈልግም። ያንተ ስኬት በሷ እገዛ በኩል መሆኑን ስትሰማ የበለጠ ለራሷ ያላት ክብርና ዋጋ ይጨምራል። አንተ ያሰብክበት ስኬትና ከፍታ ላይ እስክትወጣ ድረስም አብራ ዋጋ ትከፍላለች። ካንተ ጋር አንቱ መባልን ትፈልጋለች። ሰባተኛ እግዚአብሔርን መውደድ የተማርኩት ካንቺ ነው። አንድ ነገር ልንገርሽ፣ አንቺን ከተዋወቁ በኋላ ብዙ ነገር አውቄያለሁ። ዋናውና ትልቁ ነገር ግን እግዚአብሔርን መውደድና ወደ እርሱ መቅረብን የተማርኩት ካንቺ ነው። አንቺ ህይወትን የምትመለከቺበት መንገድ፣ እምነትሽን የምታከብሪበት ሁኔታ እኔንም ብዙ ነገር አስተማረኝ። ስለዚህ አንቺ ለኔም ወዳ ሴት ብቻ አይደለሽም፣ በህይወቴ ውስጥ ትልቅ ተጽዕኖ ያለሽ ሰው ነሽ። አንድ ሰው በእኛ ምክንያት ወደ አምላኩ ከቀረበ ትልቅ ክብርና ሙቀት ይሰማናል። እናም ይህን የመሰለ መልእክት ስትልክላት ከአምላኳ ጋር ያላት ጥብቅ ግንኙነትና ጠንካራ መንፈሳዊ ህይወት እንዳላት ያሳያል። ከዚያም አልፎ አንተ ራስህ በእርሷ ምክንያት ወደ አምላክ በመቅረብ የተለየ ቦታ እየሰጣት እንደሆነ የሚያመላክት ነው። ስለዚህ በዚህ ምክንያት እቺ ሴት የምትቀርብህ አንተ እንድትወዳት ወይም እሷ እንድትወድ ብቻ ሳይሆን አምላክህንም ጭምር እንድትወድ በማሰብ ነው። እናም ይህ ለእሷ ትልቅ ስኬት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።